አታፍቅሩ። የምሬን ነው። አብሮኛል ያልኩት ሰው አሁን ላይ አብሮኝ አይደለምና አቅማጣ ተጉዳ አለማችሁ ጥፍት ያለ ነገር ምናምን ነው የሚመስለውና እኔ አንቦል ምን እንደማስብ ለራሱ እየገባኝ አይደለም። በህይወት መኖሪ ቢላይ በጣም እየተሰማኝ ነው። ታታሁለት በህይወት መኖሪን ሰላም ሰላም፣ እንዴት ናችሁ ዶቼ ማሮቼ ፍቅሮቼ? እኔ በጣም ደህና ነኝ አልሐምዱሊላህ። አይኑ ትንሽ ጠፍቼባችኋለሁኝ እና ዛሬም የመጣሁት በጣም ስላስጨነቃችሁኝ አንዳንዴ ዝም ብዬ ላይቭ ምንም ስገባም ስለምትጠይቁኝ እኔም ውስጥ ያለ የሆነ ነገር ስላለ እና በስነ ስርዓት አብራርቼላችሁ መጥፋት ካለብኝም በስነ ስርዓት እጠፋለሁ። ማስረዳት እንዳለብኝ ግዴታ እንዳለብኝ ስለተሰማኝ ነው እንጂ የመጣሁት መምጣትም አልፈልግም። እኔ ሶሻል ሚዲያ የሚባል ነገር ለራሱ ብቅ ማለት ለራሱ በጣም ነው ያስጠላኝ። ትረዱኛላችሁ ብዬ ተስፋ አረጋለሁ። የሆነ ነገር አምናችሁ ብዙ ነገር መስዋዕትነት ከፍላችሁ ጥላችሁ በጣም ብዙ ነገር ትታችሁ መጥታችሁ ምናምን የሆነ የማትጠብቁት ነገር ሲፈጠር ብቸኝነት ሲሰማችሁ ማንንም ካጠገባችሁ እንደሌለ ሲሰማችሁ ምናምን በጣም ከባድ ነው። በተለይ ደግሞ ለሴት ልጅ ሲሆን ለኔ ሲሆን እዚህ ሀገር ታውቃላችሁ ማንም የለኝም የነበረኝ ታውቁታላችሁ። እሱም ነበር አሁን እሱም የለም እና ማልቀስ ምናምን አልፈልግምም። ካሁን በኋላ ማላለቅስም ሲጀመር ግን ዛሬ የመጨረሻ መልስ መስጠት ስላለብኝ ግዴታዬ ስለሆነ ማወቅ ስላለባችሁ ያው የህዝብ ልጅ ነን። አሁን እኛ የግል ህይወት ለብቻ ህይወት የሚባል ነገር የለም። ህይወቴን ከጥግ የኔንም የሱንም ህይወታችንን ሶሻል ሚዲያ ላይ ታውቁታላችሁና ግዴታ መምጣት ስላለብኝ መልስ መስጠት ስላለብኝ ነውና የመጣሁት ውዶቼ። እኔና ኤቢ ከዛ ጊዜ ጀምሮ አውርተን አናቅም፣ አናግሮኝ አያቅም። በቃ የዛኔ ተነጋገርን። ከዛ በኋላ አይቼውም አላቅም እና መልስ እየሰጠኝም አይደለም፣ ሊያናግረኝም አልሞከረም። ተዘጋግተናል ማለት ይቻላል። ምን ብዬ ወደ ሶሻል ሚዲያ ልምጣ? ክደስ ነው የሚባለው? ማንነቱን አለማወቅ ነው ወይስ ያሰብኩት ነገር እውነት ነው? ወደ ፋሚሊ እንሄዳለን ምናምን እሺ ምናምን ብሎ ነበር። ምንም መልስ አይሰጠኝም፣ ምንም አያወራኝም። እኔም ላናግረው አልሞከርኩም። ግን ቢያንስ እኔ ሴት ልጅ ነኛ። ሴት ልጅ ከሆንኩኝ ሊከፋኝ ይችላል። ብቸኛ ናት ብሎ ማሰብ አለበት ብዙ ነገር። ዛሬ ደግሞ እኔን አፍራን እስከ ጥግ ያቀኛል፣ በጣም ያቀኛል። ማንም እኔ እንደሱ ለራሱ ያቀኛል ብዬ ማሰብ ባለም በቃ ማሰብ ማልችልበት ደረጃ ጥግ ድረስ ያቀኛልና እንዴት ብቻዬን ይተወኛል? በጣም ነው የከፋኝና ካሁን በኋላ ወደ ዩቲዩብ ምናምን ሶሻል ሚዲያ ለራሱ ይቅርብኝ። በቃ ወደ ሀገሬ ወደ ሀራ ሂጂ ቤተሰቦቼ ጋር እኖራለሁ የሚል ውሳኔ ላይ ነው አሁን የደረስኩት ማለት ነው። እና ውዶቼ ግን እኔ ኤቢህን ቪዲዮ እያየከው ከሆነ የምታየው ከሆነ የምነግርህ ነገር በጣም ነበር የምወድህ፣ በጣም ነበር የማፈቅርህ። ላንተ በቃ ማውራት ከምችለው በላይ ስሜት ነበረኝ። እንዴት አስቻለህ ነው እኔ ጥያቄ መልእክትም እንዴት አስቻለህ ብቻዬን መሆኔን እያወቅ ማንም እንደሌለኝ እያወቅ ስንት ነገር ትቼ ስንት ነገር አቋርጬ ስንት ነገር ብዬ መጥቼ እንዴት እኔን መተው እንደዚህ ቀለለክ ማለት ትፈልጋለህ የምታየው ከሆነ እና ማግኘት አልፈልግም ካሁን በኋላ አንተን ትናፍቀኛለህ ግን ማየት አልፈልግም የሚባል ነገር አለ። ልክ እንደዛ ነው የሆነብኝ ውዶቼ። ወላሂ በጣም ነው የከበደኝ ሁሉም ነገርና ቤት ዘግቶ ማልቀስ ብቻ መሆንን ውጭ ሳውዲ ምናምን እያላችሁ ትችሉታላችሁ። ማንም የለኝም ከሰው ሀገር ነው ምናምን ያሉት ብላችሁ ትችሉታላችሁ የሰው ሀገር ላይ ስትሆኑ። ግን እኔ ኢትዮጵያዊ እዚህ ከራሴ ሀገር ምናምን ሁኜ ግን ማንም ሳይኖራችሁ ሲቀር ካቅፋ ይዟችሁ የሚላችሁ ሂዳችሁበት የምታለቅሱ ማንም ሰው ሳይኖር ሲቀር በጣም ይከብዳልና ሁሉም ነገር ፈጣሪ እናንተን
ከእንደዚህ አይነት ነገር ይጠብቃችሁ። እንኳን ለምወዳችሁ ሰዎች ለጠላት ይሄን ነገር አልመኘውምና የምር በጣም ነበር የከፋኝ። አሁን ስቲል እንደከፋኝ ነው። ለማዘሯ ደውዬ ለራሱ ላይ ምን ልበላት እናቴ ላይ ያስከፋዎች ነገር አለ እንዴ ይቅርታ አድርጊልኝ እስከዛሬ የበደልኩሽ ነገር ካለ ምናምንና አልኳት። ለአባቴም እንደዛውና ብቻ ፈጣሪ ይጠብቃችሁ እና ውዶቼ እኔ ጠንካራ መሆን እፈልጋለሁ ግን እኔ አልችልም የሚል ቃል ካፌ ማውጣት ለራሱ በጣም የሚያስጠላኝ በጣም እያለቀስኩም ሶሻል ሚዲያ ላይ መምጣት ምናምን እኔ ደካማ ሴት ምናምን ነገር መሆን አልፈልግም ነበር ግን በጣም ነው ከበደኝ በጣም ከምታስቡት በላይ እና ደግሞ ያንዳንድ ሰዎች ኮሜንት ላይ ሶሻል ሚዲያ ምናምን እንዳጋጣሚ ከገባው ምናምን ነገር በጣም ነው ኮሜንታቸው የሚከብዱና እኔ መቼም ማረሳው የሆነ ነገር ልንገራችሁ ቲክታክ ላይ ማለት ነው የሆነ ስቶሪ ያረኩ ማለት ነው የሆነ ልብ ስብርና ምናምን የምትል ከዛ አንድ ሴት ምን አለች አሁን ስለቴ ላስገባ ስለቴ ሰምሯል ምናምን ነገር አለችና በዚህ ልክ ነው እንዴ ስለት እስከማስገባት ድረስ ነው እንዴ ለኔ መከፋት የሚታቀድልኝ ምናምን እና ሰውም ሴትም ሆኖ ላይ ሲከፋባችሁ እዚህ ጋር ህይወታችሁ የሆነ አልስተካከል ሲል ምናምን ወላይ በጣም የሚከብዱና እኔ ወላይ ላይ መቋቋም አልችልም በምለው ደረጃ ያክል ምንም እየቻልኩኝ አይደለም እየቻልኩኝ ራሴን ጠንካራ ለማድረግ እሞክራለሁ። ሶሻል ሚዲያ ላይ ቢከፋኝ ለራሱ እንዳልከፋኝ ነው የማደርገው ምናምን ነገር ግን አሁን ላይ በጣም ነው የከበደኝ በጣም ከምታስቡት በላይ እየቻልኩኝ አይደለም እና ብዙ ልጆች አላችሁ እኔን የምትከተሉኝ የኔ ወዳጆች ሆናችሁ የኔ ኦዲየንስ ሆናችሁና ይሄ ለቅሶ ላሳያችሁ አልፈልግም ነበር በጣም ይቅርታ ለእናንተም ለራሴም በጣም ይቅርታ የምሬን ነው ነው ዱዴ ምን እንደማረግ ለራሱ አላቅም መላው ጥፍት ጭንቅን ያለብኝ ቤት ነው ሙሉ ቤት አልወጣም ወዴትም መውጣት አልችልም ማንን አቃለው ሴት ሄዳሉ እና እኔ ደግሞ እንደዚህ የልቤን አውጥቼ የምናገረኝ ሴት ምናምን አይደለሁም ላይክ ጓደኛ ምንም ቢኖረኝም እንደዚህ ሁኛለሁ ብዬ የምናገረኝ እሱ አይደለሁም እና ለሱ ነበር ሁሉንም መማወራው ቢደብረኝም ቢከፋኝም ምንም ቢለኝ ላይክ እሱ ጋር ነበር ሂጄ መማለቅሰው ሰውን አትገደፉ የሚባለው አንዳንዴ ይሄ ነው ሰው ሸንበቆ ነው ይጥላቸዋልና አሁን ላይ ብቻዬን ያለው ማንም የለኝም ልክ እንደመጀመሪያው እና እንዴት እንደማልፈው አላቅም እንዴት አልፈው ድጋሚ እንደምመጣ አይመስለኝም በርግጥ ሶሻል ሚዲያ ላይ ሁለተኛ ወደ ሶሻል ሚዲያ የምመጣ አይመስለኝም እና የተሳላችሁ የኔ መጥፋት የሚያስደስታችሁ ሰዎች ካሁን በኋላ ትደሰታላችሁ ብዬ አስባለሁ ዩቲዩብ የሚባል ነገር ሁለተኛ አልመጣም ሶሻል ሚዲያ በአጠቃላይ ለኔ አልተፈጠረም በቃ እንደዛ ነው የሚሻለውና የሰው ልጅ እንዴት ቃል እስኪጠፋበት ድረስ ላይ ይህን ስሜት ላለማሳየት ነበር እስካሁን ድረስ ታግሼ በቃ የሚቻል ነገር አይደለም በጣም ከባድ ነው እኔ የድሮዋን አፍራማውን ናፈቀኝ ምሬን ነው ልጅ ጠንካራ ጎበዝ የሆነች ሴት የለችም ደግሞ ነበርኩኝ የሆነ ሰዓት አሁን ግን የምር እየቻልኩኝ አይደለም እኔ እንዴት እንደከበደኝ ራሴ እኔ ነኝ የማውቀው የምሬን ነው ማንም ሳይኖራችሁ ብቸኛ ስትሆኑ በተለይ በጣም ይከብዳል እኔ ማወራው ለራሱ ጠፋብኝ እና እኔ አሁን ምን ማለት እንዳለብኝ ስለማላቅ የእናንተም ብዙ የምትወዱ ልጆች አላችሁ እና እናንተንም ላለማስጨነቅ የመጨረሻ ነገር ልበላችሁና እንለያያለን ማለት ነው ውዶቼ ኤቢ ጋር በጣም ብዙ ነገር አሳልፈናል በጣም ጥሩ ነገሮችን መጥፎ ነገሮችን አብረን ወደ ሶሻል ሚዲያ የማይወጡም በጣም ብዙ ነገሮች አብረን አሳልፈናል
እና ለኔ በጣም በጣም ጥሩ ሰው ነበረ። አያስከፋኝም። ላይክ ለኔ ብዙ ነገር ያደርግልኛል። አሁን ላይ እንደዚህ ቢፈጠርም ጥሩነቱን ግን መካድ አልችልማ። የዛኔ እዚህ የመጨረሻ ቪዲዮአችንን የሰራነውን አይታችሁታል። መንጃ ፈቃድ አመጣልሻለሁ ብሎ ያመጣልኝ መንጃ ፈቃድ ፌክ ነው። ውሸት አይዋሽም ነበር። ላይክ የሚያረጋቸው ነገሮች ልክ በጣም እንድጠራጠር ያደርጉኛል። ያዳጋ ሲሄድ ያዳጋለ ቤተሰብ ጋር እንሄዳለን እያለ የዛኔ ለራሱ እንሄዳለን አለ። ግን እንሄድ የሚል ቃል እንኳን ሊያወጣ በዛው ጠፋ። ምን ሰምቶ ይሁን ምን ይሁን አላውቅም። በእርግጥ እኮ ልክ ነው። ሰዎች አሉ በእኔና በሱ መሀል የሚገቡ በጣም ብዙ ሰዎች አሉ። ግን እንዴት ነው አልሰማም፣ እኔም አልሰማም እሱም አልሰማም ብለን ነበር። ግን እሱ የመሰለው አሁን በዛ ነገር ሰው ሰምቼ በመሀላችን ሰው ያለ ምናምን ነው። እንደዛ አይደለም። በእርግጥ ያለ ነገር አለ፣ የነገሩኝ ነገር አለ። ግን ሞር እንድጠራጠር ያደረገኝ የሱ ሁኔታ፣ የሱ አኳኋን የሚያረጋቸው ነገሮች ናቸው። ፌክ መንጃ ፈቃድ ያመጣል፣ ወደ ቤተሰብ እንሄድ ስለው ላይ አይስማማም። እና እናንተም ያልገባችሁ ነገር አለ። እኔ የፈራሁት ውዶቼ በጣም ብዙ ሰው ነው ኤቢ ሙስሊም ነው ምናምን ሲባል ማንም አያምንማ። እኔ ግን አምኜው አብሬው ሆኛለሁ። ግን ስሙ አቤል ነው ምናምን ሲባል የሆነ ቀጥታ አይምሯችሁ የሚመጣ ነገርና ያንን ነገር አረጋግጥልኝ ሲባል ደግሞ ዙሪያ ጥምጥም ሲሄድ ምንም ልታስቡ አትችሉም። እናንተም በእኔ ልክ ነው ልታስቡ የምትችሉት እርግጠኛ ነኝ። ማንም ሴት ብትሆንና እኔና ኤቢ ለአሁን ብንፈላለግ ለአሁን ነገር ብቻ ለጊዜያዊ ነገር ብንተሳሰብ ዝም ብለን ኖርማል ነገር ቢሆን ችግር የለውም እኮ አምኜ። ግን እኔ እሱ ጋር ነገ ቤተሰብ ጋር ተዋውቆ ተጋብተን ኒካ ስረን ልጆች ወልደን ነገ በቃ በጣም ብዙ ቤተሰቦችን አብረን መስርተን ልጆች ወልደን ትልቅ ቤተሰብ የመሆን እሱ ጋር አላማና እቅድ ስላለ ይሄ ነገር ደግሞ ግዴታ ሃይማኖታችን ግድ ነው። ለዛ ነው እንጂ በጣም አጥብቄ እየጠየቅኩት የነበረው ኖርማል ነገር ባስባይ ምን አገባኝ ምናምን ብዬ መተው ለራሱ እችል ነበር። ለወደፊት ባላስብ ኑሮ ማለት ነውና እኔ እንዴት እንደተረዳኝ እንዴት እንደሆነ ምንም ላቅ ለራሱ ምንም ነገር ልገምት ለራሱ አልቻልኩም ማለት ነውና በጣም የከበደኝ እንዴት እውነት ነበር ማለት ነው። ለዛ ነው የጠፋው። የሆነ ሰው ከሆነ ነገር ከራቀ ከእውነታው እየሸሸ ነው ማለት ነው። የኔ ብቻ አስተሳሰብ አይመስለኝም፣ የሁሉም ሰው ነው። ያ ነገር እውነት ነበር ማለት ነው። ኤቢ ሙስሊም አይደለም ማለት ነው በአማርኛ ማለት ነው። እና ለዛ ይመስለኛል የጠፋው። ወይም ደግሞ የሆነ ነገር ሰምቶ የሆነ ነገር ሆኗል። እኔ ከቤት ለራሱ ወጥቼ እኔ እንጃ ትዝ አይለኝም። ከዛ በኋላ ለራሱ በጣም በጣም ይከብዳል። በእኔ ቦታ ሆናችሁ ብትረዱኝ ደስ ይለኛል። ክፉ የምታስቡልኝ የምትወዱኝም ለትንሽ ቆም ብላችሁ ያስባችሁና ሴት እህታችሁ ነኝ ምናምን ነገርና ቸኩዬ ኦር ምናምን ሳይሆን ለህይወት በጣም አስፈላጊው ነገር ስለሆነ እምነታችን የሁለታችን እምነት ለዛ ነው በጣም የከፋኝም የደበረኝም ብቸኛ የሚሆንኩት ብዬ አስባለሁና ይከብዳል። ይሆን ሳኡዲ ያላችሁ ልጆች ሳኡዲ ሆናችሁ በጣም ሲከፋችሁ ሲደብራችሁ የምታወሩት ሰው ስታጡ ጓደኛ ሳይኖራችሁ ሲቀር ኦር አረቦቹ ሲያስቸግሯችሁ ኦር ሲበድሏችሁ ሊሆን ይችላል። ብቸኝነት ሲሰማችሁ ሳኡዲ ያለን ሰዎች ደግሞ ፋሚሊዎቻችንም አንዳንድ ጊዜ አይረዱንም ምናምን ነገርና እዛ ሀገር ስትኖሩ ብር መሬት ወድቆ የሚገኝ ምናምን ነውና የሚመስለው አይልረዳችሁ ምናምን ሲሉ የምታወሩት ሰው ስታጡ በቃ የሰው ሀገር ስለሆነ ነው የሰው ሀገር ላይ ስለሆንኩኝ ችግር የለውም ምናምን ብላችሁ በዛ አልቅሳችሁም በዛ ተጽናንታችሁ ታልፋላችሁ። ግን የራሳችሁ ሀገር ላይ ሆናችሁ በሰው ተማምናችሁ ምናምን ሆኖ እዚህ እያለቀሳችሁ የሚያቅፋችሁ ሰው ማጣት በጣም በጣም ከባድ እና ውዶቼ ከዛን ጊዜ በኋላም አውርተን ምንም አናቅም። ቃላት እያጠረኝ ነው። የምሬን ነው የምላችሁ። በጣም በጣም ምንም ፍቅር ምንም የሚባል ነገር የለም በዚህ ምድር ላይ ነው።
አታፍቅሩ። የምሬን ነው። ምንም የሚያስፈልግ ነገር አይደለም። በዚህ ዓለም ላይ የሚያስፈልግ ነገር ፍቅር አይደለም። ፍቅር አያስፈልግም። በጣም ነው የሚጎዳው። የሆነ ትንሽ ደስ ካላችሁ በጥፉ ነው የሚያስከፋችሁና ከትንሽ ጊዜ በፊት ላይ አብሮኛል ያልኩት ሰው አሁን ላይ አብሮኝ አይደለምና እና እሱ ሲሄድ ደግሞ የሆነ አለማችሁ ጥፍት ያለ ነገር ምናምን ነው የሚመስለው እና እኔ ምን እንደማስብ ለራሱ እየገባኝ አይደለም። ምን ማሰብ እንዳለብኝ ለራሱ እያወቅኩኝ አይደለምና ለእናንተ ማሳየት የምፈልገው ነው ጠንካራ ጎኔን እንጂ እንደዚህ ሳለቅስ ወይም ደግሞ የሆነች ደካማን ሴት አይደለም። እኔ በህይወቴ ሶሻል ሚዲያ ላይ እንደዚህ ወጥቼ በጣም በቁም ነገር እንደዛም ደግሞ ምንድን ነው የሚባለው ተጣልቼ ብቸኛ ሁኜ ምናምን ነገር አለቅሳለሁ ብዬ በህይወቴ አስቤ አላውቅም ነበር። የምሬን ነው የምላችሁ። አሁን ግን በጣም እየከበደኝ ነው። ሁሉም ነገር በጣም እያስጠላኝ ነው። ሊጋም በኋላ በቃ ወደ ሀራ የመሄድ ሀሳብ ላይ ያለኝና ወደ አረንጅ እዛው እናትና አባቴ ጋር እናቴም ከድም እናቴ ጋር ሂጂ ጉልበት በስር ተደፍቼ ባለቅስ ይሻለኛል እንጂ ፍቅር ሶሻል ሚዲያ ምናምን ለኔ የሚሆን ነገር አይደለም። ፍቅር ሲጀመር ለማንም የሚሆን ነገር አይደለም። ሲጠቅም አይቻልም። እስካሁን ሲጠቅም አይቻልም። ጅልነት ነው ይሄ። ፍቅር ጅል ነው። ጅል ስትሆኑ ነው የምታፈቅሩት እና ከበኋላ በቃ የምሬን ነው። እንደዚህ መሰቃየት ምናምን ነገር አልፈልግም። በቃኝ። ምን ማውራት እንዳለብኝ ለራሱ ቃል እስከሚጠፋኝ ድረስ ነው። የምሬን ነው እየተሰማኝ ያለው ልቤ ላይ በጣም እየተሰማኝ ነው። ደግሞ የሆነ ብዙ ህመሜን የረሳውበት ሰው ነውና አሁን እሱ የምሬን ነው ከህይወቴ ሲወጣና ሲሄድ በጣም ብዙ ነገሮች ናቸው ትዝ እያሉኝ የረሳኋቸውን ነገሮች እያስታወስኩኝ ስላለፈ ህይወቴም ስለ ሁሉም ነገር ነውና እያስታወስኩኝ እሱን ነገር መቋቋም አልቻልኩም። የምሬን ነው የምላችሁ። የረሳሁትን ነገር እንዳለ ነው እያስታወስኩ ያለሁትና ግን ከምንም ህመም በላይ ያሁኑ በጣም በለጠብኝ። በጣም መጀመሪያም በጣም ብዙ ተቃዋሚ ነበረው ፍቅራችን ምናምን ነገርና አሁን ደግሞ ከምንም በላይ ለነሱ ተሳካላቸውና ለእናንተ እንኳን ደስ አላችሁ ማለት ፈልጋለሁ። ላይክ በጣም ብዙ ሰው እንደሚደሰት አልጠራጠርምና እንኳን ደስ አላችሁ። ሳለቅስ አያችሁኝ። እኔ እና እሱም ተለያየንላችሁ ምናምን ነገርና ከ3 ወር በኋላ ምናምን እያላችሁ የነበራችሁ አሁን እንደፈለጋችሁ መሳቅ መደሰት፣ ስለትም ያለባችሁ ስለታችሁ ማስገባት ትችላላችሁ። አለቀስኩላችሁ፣ ተጎዳሁላችሁ፣ በቃ እንኳን ደስ አላችሁና ለምትወዱኝ ምናምን ግን እንደዚህ ተሰብሬ እኔ እንደዚህ እያለቀስኩኝ ተሰብሬ ማየታችሁ ለሚያሳዝናችሁ ሰዎች ደግሞ በጣም አዝናለሁኝ። አይኑ እንደሚከፋችሁ ብዙ እንደምትጨነቁ አውቃለሁኝ። በጣም ይቅርታ ለእናንተም ለራሴ ይቅርታ ማለት ትፈልጋለሁና እዚህ ዓለም ላይ ብን ብሎ መጥፋት ብቻ ነው። ጥፊ ነው እያለኝ ያለው የምሬን ነው የምላችሁ። ወዴትም አይደለም በቃ ሰው ወደማይኖርበት ምናምን ሀገር ጥፊ እያለኝ ነው የምሬን ነው። የቀረጽኩላችሁ ለራሱ ያለውት ማወቅ ስላለባችሁ እንጂ የምሬን ነው። ወደ ሶሻል ሚዲያ የመምጣት ለራሱ ቅድም ሀሳብም አላማም አልነበረኝም። ግን በጣም ስለተጨነቃችሁና በጣም እየጻፋችሁልኝ ስለሆነ ለዛ ነው የመጣሁት። ልቤን እያመመኝ ነው የምሬን ነውና በቃ ወዶቼ እወዳችኋለሁ። በጣም ትናፍቁኛላችሁ። ቻው።